ሁሉም ሙስሊሞች የገሃነም ወራሽ ናቸው። ሼር፣ ኮፕሊንግ፣ ሪፖስት እና ፎሎ ማድረግ እንዳትረሱ። በኮሜንት ስር እየገባችሁ ኢየሱስ ክርስቶስን ያመነ የዘላለም ሕይወት አለው ያላችሁ ጻፉ። ቁርአናቸው ላይ ሱረቱል አዕራፍ ወይም ሱራ 7 አንቀጽ 179 ላይ ይላቸዋል ከሰዎችም ከገሃነሞችም በእርግጥ ለገሃነም ፈጠርናል። እንግዲህ አላህ ከሰዎችም ከገሃነሞችም ሰውን የፈጠረው ለምንድን ነው? ለገሃነም እንደነበረ ነግራቸዋል። መርሐባ። ይሄ ወገናችን እንግዲህ በቁርአን ጉዳይ ላይ የማያገባውን ወይም የማይመለከተውን የማያውቀውን ነገር ሲናገር እየሰማነው ነው። አላህ በቁርአን ላይ የጠቀሰው በመጀመሪያ የተናገረው ያው ሙስሊሞች በአጠቃላይ የጀሃነም እንደሆኑ፣ ለዚህ ደግሞ ማስረጃ ብሎ ያቀረበው ደግሞ አላህ በሱረቱል አዕራፍ ላይ ለጀሃነም ሰዎች የተፈጠሩ አሉ። የተፈጠሩ ማለት ስራቸው ወደ ጀሃነም የሚመራቸው ማለት ነው እንጂ አላህ እነዚህ ለጀሃነም ነው ግዴታ ጀሃነም ነው የሚገቡት ብሎ እጃቸውን ጠምዝዞ ጀሃነም አያስገባቸው። እንደሰማችሁት ነው ወንድማችን ታምራት ያለውን መልስ ለመመለስ እየሞከረ ነው። ነገር ግን ሱረቱል አዕራፍ 779 ላይ ለገሃነም ፈጠርን እንጂ ገሃነም እንደሚገቡ ያውቃል ወይም ደግሞ ገሃነም መግባታቸውን ይረዳል የሚል ሐሳብ የለውም። ክፍሉ ገና ሲፈጥራቸው መፈጠር ላይ ማለት ነው መፈጠር ላይ ለገሃነም ነው የፈጠራቸው። ቃሉ ራሱ ለገሃነም ነው የሚለው። ስለዚህ ለገሃነም የተወሰኑ ናቸው። ጎትቶ ብቻ ሳይሆን አስገድዶ ገሃነም ያስገባቸዋል። ወንድማችን ግን ለማስመሰል የሞከረው አላህ ገሃነም የሚገቡትን ያውቃል የሚል የራሱ ትርጉም ወስዶ ነው። ክፍሉ ግን ፈጠርን እንጂ አውቃለሁ አይደለም የሚለው። ለገሃነም ፈጥረናል እንጂ ቀድመን እናውቃለን የሚል ሐሳብ የለውም። እና እነዛ ለገሃነም የተፈጠሩት ሰዎች ደግሞ የማያውቁባቸው ልቦች አሏቸው፣ የማያዩባቸው አይኖች አሏቸው፣ የማይሰሙባቸው ጆሮዎች አላቸው። እነሱ እንደ እንስሳ ናቸው ይላል። እንደ እንስሳ የሆኑት ስላጠፉ ነው ወይ? አይደለም። ሰው ሳይፈጠር እንዴት ያጠፋል? መጀመሪያው ሲፈጠሩ የፈጠራቸው ለገሃነም ነው። ለገሃነም ለምትለው ሐሳብ ፈጠሩበት ዓላማ ለገሃነም መሆኑን የሚያሳይ እንጂ በፍጹም ገሃነም እንደሚገቡ ቀድሞ ያውቃል የሚል ሐሳብ የለውም። የማያዩትም የማይሰሙትም የማያስቡትም እንደ እንስሳ የሆኑትም አላህ ለገሃነም ስለፈጠራቸው ነው። ለምትለዋን አሁንም ደገሟት። ለምትለው ሐሳብ ፐርፐዝን የምታሳይናል። ስለዚህ አላህ ሰዎችን ሲፈጥር ለምን ፈጠራቸው? ለገሃነም ፈጠራቸው። ስለዚህ ፐርፐዙ ይታወቃል ማለት ነው። ተገደው ነው እንደ እንስሳ የሆኑት፣ የማይሰሙት የማያዩት ደግሞ የማያስቡት ታስቦበት በአላህ ሲፈጠሩ እንደዚያ ተደርገው ስለተፈጠሩ ነው። ስለዚህ እያወራ ያለው ስለ ፍጥረት እንጂ ስለ እውቀት አይደለም። ስለ ፍጥረት እንጂ ደግሞም ስለ ሰዎቹ ስህተት፣ ስለ ሰዎቹ ፍላጎት፣ ስለ ሰዎቹ መንገድ አያወራም። ለማንኛውም ወንድሜ አንተን የዋሸኸው እሱን የዋሸው አንተን የዋሸኸው። ስለዚህ ነገርህን ብታስተካከል ጥሩ ነው ብዬ አስባለሁ። ለማንኛውም በክርስቶስ ኢየሱስ እመኑ። በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት አለው። ሻሎም